ኪንጎች ብዙ ጊዜ ራሳቸውን ኪንግ መሆናቸውን ለህዝቡ ማስታወስ የለባቸውም በየሰዓቱ ኪንግ ነኝ ይላሉ everybody knows who the king is they don't got to say it if you're a king then you're a king but if you want to be king ምን ያስፈልገኛል ልጅ ቆይ እንዳንተ ለመሆን እንደኔ ለመሆን እንደ ሴዶ አለመሆን ሴዶ እንዴት ነው የሚለው እስቲ ምን ፈልገው እንዳንተ ጁጂትሱ ፋይተር ነው እንጂ አይማ አሪፍ ምክር ልስጣችሁ ለህይወታችሁ ሁሌ ሰክሰስፉል ትሆናላችሁ ምክር ሰራችሁ ግዴታ እንደኔ መሆን የለባችሁ እንደ ሴዶ ብቻ እንዳትሆኑ እንደሱ አለንም እና ሰክሰስፉል ትሆናላችሁ አይሶርተ ጋር አስፋልት ላይ አልጭህም እንዳጅብ ሴዶ ማለት ነው you could give him 1 billion ብር he'll never be successful because 1 ሚሊዮን ብር አካውንት ውስጥ ከታችሁ ቁርጥ በእጁ አፍሶ ነው ኪሱ ውስጥ ከቶ ለበኋላ የሚያስቀምጠው እስካረጋችሁት one part of his face ወደ ውስጥ ጎርጎት ያለ ነው እሱ በልጅነቱ እናቱ ጥላው ነበር የሆነ ሰዓት ላይ ዝም ብላ ከበዳት በቃ አልቻለች ንቃተ ህሊና እኮ ከሴዶ በጣም ነው የሚሻለው አዎ ንቃተ ህሊና አሁን ሁለት ሱፍ አለው ሴዶ አንድ ሱፍ ብቻ እሱም ነጭ ሱፍ ነው በቃ እሱ ሐኪም አዞለት ነው መሰለኝ ሐኪም አዞለት ነው ከአማኑኤል ሲያመልጥ ያገኘው ብቸኛ ኮት እሱ ነበር ሁለተኛ ሱፍ ራሱ እኮ ከሰው ተበድሮ ሁለተኛ ሱፍ የለውም ሁለተኛ ሱፍ የለውም እሺ guys I'm giving this guys advice on እንዴት ሰው ማሳመን እንዳለባቸው እና ስለ ፋላሲ አጥኑ ካሁኑ እና ላስታውሱ ትችላሉ ምን እንደሆነ ላይቁ ይችላሉ ግን ፋላሲ ምን እንደሆነ ስፔሊንጉ ምናምን እዚህ ጋር ቁጭ አደርጋለሁ ፔጅ ላይ ገብታችሁ የእናንተ ፊት ያለበትን ቪዲዮ ፈልጉት ከዛ ፋላሲ ገብታችሁ ሰርች አድርጉ አጥኑት ካሁኑ ላይገባችሁ ይችላል ግን 18 አመት ሲሞላችሁ ይገባችኋል ያኔ የፈለጋችሁትን ሰው በማንኛውም አይነት ክርክር ኮንቨርሴሽን አርጊውመንት ወይ ደግሞ ከራሳችሁ ጋር ራሱ ስትወያዩ እነዚህን ቱሎች መጠቀም ትችላላችሁ አለበዚያ እንደ ሴዶ ነው የምትሆኑት አይ ኖ that's scary አጥኑም ገና ድላላችሁ አትፍሩ አደንቁ I'm sorry close እኔ የምለው if ኢትዮ ፋይት ናይት እዚህ ያለ ኢቲኤፍሲ እዚህ ያለ does this mean ኢትዮ ፋይት ናይት መስደብ አንችልም ከዚህ ወራ what is this like ምንድን ነው ይውላ ፒስ ሰላም ምናምን ፍቅር ምንም ይሰራላችኋል በጣም ብዙ ስድቦች አዘጋጅቼ ነበር አስፈርተ ጋር ይሄን ሳደብራ ከዛ ፒስ ነው ዘፈኑ ሰሙት መጀመሪያ ዘፈኑ ሰሙት እንደገና እንጣላለን አሁን እዚህ ሁላችንም ከመጣ ነው ጀማ ውስጥ በጣም ደስተኛ ብዬ ማስበው ዛሬ ንቃተ ህሊና ነው ሁሌ ጫካ ሲል ሰሙታላችሁ አሁን ከጫካ ውስጥ ቅድም ራሱ እኛ አርፍደን መጣን እሱ ከዚህ ነው የወጣው እዚህ ነበር ያደረው እዛ ጋር ሜቢ ካምፑ ይታያል አረ የፍቅር ነው ያቃል ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣው እኔ ማርሻል አርት ፊት አደርጋለሁ እናንተ እንደ ቤተሰብ ልጆቻችሁን ይሳርግ እንደ ሴዶ ነው መሆን ፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ አው እውነት ነው ሴዶ ሲሳቅበት ይሁን አብሮት ቢስቁ የሚመስለው ሰው ነው I promise you ሴዶ እኔ you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ አንተ እቺ 3 ወር ነው ፕራክቲስ ታደርግ ነበር እኔ ከ3 አመት በላይ አንተ ተጠብቅ ነበር የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው ይሄ ቃሌን እጠብቃለሁ ሴዶ ማርሻል አርት ትሰዋለህ እኔ ጆኒየር የለውም እኔም ደግሞ ቀኑ ሲደርስ እዚህ ጋር በቀሉ ብዬ ነቀሳለሁ and every time I elbow him he's going to be saying that name I want to give this guy ራሱ የፈጠረው custom made nightmare alright guys ዛሬ ወንድማችን እንግዲህ ያረኩት ልብስ አስወልቆኝ ነው ይሄን መርች የተቀበለው ታንትና ለኢቲኤፍሲ2 press conference ያደረጉት exact merch ነው and he just said I want to have prophecy የተጻፈበት ቲሸርት ላይ እዚህ ጋር እንደምታዩት ቦትሎች አሉ ሴዶ ያቃል እንግዲህ ቦትሎች ይመቻል እንደዚህ የዘገ መንፈስ አለ and he said his favorite word it's almost like the chicken but I promise you guys the 6000 ሰው ፊት ለፊት ኦንላይን ደግሞ ከ100,000 ምናምን በላይ ሰዎች ሴዶ ይሄን ስም ይጮሃል ወይ ሴዶ ላንተ ብዬ ማይሆን ጉዳያ እድለኛ ነህ አንድ እንቁላል መግደሉ እንካ No, መሬት ላይ ያለው ችግር የለውም No, it's part of the environment
ኢማጂን የሴዶ ደጋፊ መባል ራሱ የዛሬ 1 አመት 2 አመት እኮ እንደ ስድብ ነበር። እኔ በእውነት ሰው ሌላ ጥያቄ ምንድነው ያንተ ደጋፊና ከሱ ደጋፊ ማን ይበልጣል ብለህ ታስባለህ? አሁን ብዙ ጊዜ ደጋፊዎች ኮንፊውዥን እየተፈጠረ ነው በአሁኑ ሰዓትና የኔ ደጋፊዎች የሱ ደጋፊዎች በቁጥር ይበዛሉ። የሱ ደጋፊዎች በቁጥር ይበዛሉ። የኔ ደጋፊዎች ግን በአስተሳሰብ ይሻላሉ። አብዛኞቻችሁ ኢቭን ያልተማሩት የሆነ ስትሪት ስማርት አላቸው። ትራዲሽናል ኤጁኬሽን የሌላቸው ደጋፊዎች የራሱ ስትሪት ስማርት የሆነ የተወሰነ ብልሃት አላቸው። ያስታውቃል። በቃ just by the way they approach life ሎጂካል የሆነ አስተሳሰብ ያላቸው ሰዎች ናቸው። የሴዶ ደጋፊዎች ደግሞ በቃ የሆነ ፌሪላንድ ውስጥ የሚኖሩ ሰዎች ናቸው። አንድ ሰው ከእንቅልፉ ተነስቶ ኢምፖሲብል የሆነ ነገር ያለምንም ፕሪፓሬሽን አቺቭ እንዲያደርግ የሚችልበት ዓለምን እውነት እንዲሆን ይፈልጋሉ እነዚህ ሰዎች። and imagine የሴዶ ደጋፊ መባል ራሱ የዛሬ 1 አመት 2 አመት እኮ እንደ ስድብ ነበር። እኔ በእውነት ሰው ውጭ የሆነ ክለብ ውስጥ ነው የሆነ ቦታ ተገናኝተው ሲደባደቡ አይቻለሁ። የሴዶ ደጋፊ ትመስላለህ ብሎ ታንኛው this is በአሁኑ ሰዓት ግን ሰው ፕራውድ ሆኖ out in public የሴዶ ደጋፊ ነኝ ያው የሱን ቲሸርት አድርጎ ሲወጥ ሰዓቱ እየተቀየረ ነው። ወዴት እየሄድን ነው ህዝቤ? ከሱ ደጋፊዎች ደግሞ ሴዶ እንዲያሸንፍ ፈልጋለሁ ግን ይሸነፋል የሚልም ፕሬዲክሽን አለ። የነሱስ ምትላል? ምን ልበለው እነታችሁን ገና መሬት ላይ ስጥልት ታፕ አርግሽ because if you think ከያዘኝ በኋላ ታፕ አረጋለሁ it's going to be too late። ኢቲኤፍሲ 3 ፋይት አታረግም። ከዚህ በኋላ ፋይት የሚባል ነገር አታረግም። something in your body permanently ይሰበራል። ሶ ጆኒ ፋይቱ በጣም ደርሷል። ኦልሞስት አሁን 1 ሳምንትና ከተወሰነ ጊዜ ነው የቀረው። በጣም ጓጉቻለሁ ብለህ ነው። ትሬኒንግ ካምፑ እንዴት ነው? ትሬኒንግ ካምፓችን እኛ የዛሬ 3 አመት የጨረስነው። ስለዚህ ትሬኒንግ ካምፕ የሚለው ነገር አልገባኝም። ሌላው ነገር ደግሞ እግሩን ሰብረዋል ብለህ ነበርና ሀሳብ የተቀየረ አዲስ ነገር አለው? የተቀየረ ነገር የለም ወይስ አሁንም ለመስበር እንደቆረጥክ ነው? ኦፍኮርስ ይሰበራል። ምን የሚቀየር ሀሳብ አለ እዚህ ጋር? አይ ባህሪውን ካስተካከለ ጸባዩን ካስተካከለ ተዋለው ብለህ ስለነበር ተዋለው አላልኩም። ካስተካከለ ትከሻውን ሰብረዋለሁ ነው። እሺ ሶ በጂሱ መሬት ላይ አውርደህ ነው የምትሰብረውም ከሆነ የምትሰብረውና የሱ ስትራይኪንግ አሪፍ ነው ብለህ ታስባለህ? የሴዶ ፕላን ቴጁስ ገብቶ ለመሮጥ ነው። ስለዚህ ምንም ይሁላ ውጭ ሀገር ሄዶ ትሬን ያደረገው ለመሮጥ ነው። ሰዓት መግዛት ነው ስራው። ስትራይኪንግ አቅም የለውም። ሆፒንግ I would get tired በስትራይኪንግም ስትራይክ አደርገዋለሁ፣ በግራፕሊንጉም ይረሸናል። ሌላው ደግሞ ጥያቄ ሁሌ ሴዶ የሚለው ነገር አለና አንተ ምላሽ የማሰጥበት ማለት ነው። ይሄ ልጅ አይመጥነኝም ማርሻል አርቱ ለማሳደግ ብዬ ነው ከሱ ጋር ፋይት ማድረገው ይላልና አንተ ሲመጥነኛል ብለህ ታስባለህ? እሱን እኔ የምመልሰው የፋይት ሁለት ነው። እሺ ኦኬ እንደሚመጥንና እንደማይመጥን እንመጣጠናለን። እዛው ገብተን እንተያያለን ማን እንደሚመጥን ማን እንደማይመጥን። እሺ and I just hope ሴዶ ኢቲኤፍሲ 3 ላይ ፋይት ማድረግ ከፈለክ ገና መሬት ላይ ስጥልት ታፕ አርግሽ because if you think ከያዘኝ በኋላ ታፕ አረጋለሁ it's going to be too late። ኢቲኤፍሲ 3 ፋይት አታረግም። ከዚህ በኋላ ፋይት የሚባል ነገር አታረግም። something in your body permanently ይሰበራል።